ልጁም የሱ ነው በማይጸን ያለው ብላ ተናገረች። እና ትክ ብሎ ተመለከቷት። እኔ ከእናቴ ማይጸን ከወጣው ጀምሬ የሴት አካል አይቼ አላውቅም። ለምን ትዋሻለሽ? ድጋሚ ልጠይቅሽ፣ እውነት ከኔ ነው አለ። አዎ እንኪያስ እግዚአብሔር ይፍረዳ በመካከላችን ብሎ ሲሉ ከሁለት ተሰንጥቃ ወደቀች። እዚያው ላይ ተነስተው እሳቸው አገሩን ሰው አይብቀልብህ እህል አይረባብህ ብለው ወጥተው ሀገሩ ከዚያ በኋላ 200 ለሚጠጋ ዓመት ሰው አይወጣበትም። ወረርሽኝ የመጣ ይፈጃቸዋል። ዝናብ አይዘንብላቸውም። ተሰቃዩ። መጥተው አባቶች ተመካክረው እዚህ በለሳ ጎንድ ተክለ ሃይማኖት ያለበት ደጎማታች እያለቀሱ ጻድቁ ይቅር በሉን እያሉ መቃብራቸውን ቤት ያገኙት ሲፈልጉ በኋላ መጨረሻ እረኞች ሲያወሩ ይሰማሉ። አንተ ከብቶቹን መልሳቸውን አለ። አረ በዛ በአቡነ ዮሐንስ